የዛሬው የመረጃ እና የሐሳብ ትንታኔያችን ትኩረት በጣም አጓጊ በሆነ ጉዳይ ላይ ነው። ዘመናዊ የዲጂታል መሳሪያዎችን በተለይም አርቲፊሻል ኢንተለጀንስን ወይም ኤአይን በመጠቀም እንዴት ታማኝ የሆነ ሥራ ሰርተን ጥሩ ገቢ ማግኘት እንደምንችል አብረን እንፈትሻለን። ይህ እንግዲህ አዲሱ የዲጂታል ዘመን የጥበብ እና የሥራ መመሪያችን ነው። እሺ፣ አሁን ቀጥታ ወደ ዋናውና አንገብጋቢው ጥያቄያችን እንግባ። እንዴት ነው እነዚህን ዘመናዊ የኤአይ መሳሪያዎች ለኛ ትክክለኛ፣ ታማኝ እና ገቢ የሚያስገኝ መሳሪያ አድርገን ልንጠቀምባቸው የምንችለው? አስቡት፣ ቴክኖሎጂን ለበጎ ነገር እና ራሳችንን ለመለወጥ መጠቀም የምንችልበት አዲስ መንገድ መኖሩ እጅግ አስደሳች ነው። ዛሬ ይህንን አዲስ ዕድል በመጠቀም እንዴት ማደግ እንደምንችል በጥልቀት እንመለከታለን። የዛሬው የመረጃና የሐሳብ ትንታኔያችን ዋና ዋና ርዕሶች እነዚህ ናቸው። 1. የዲጂታል ዘመን ጥበብ 2. እምነትን በቪዲዮ ማካፈል 3. እውቀትን ለሁሉም መተርጎም 4. ዲጂታል መሰብሰቢያ ስፍራዎችን መገንባት እና 5. ትክክለኛው ምርት መሰብሰብ። ክፍል 1 የዲጂታል ዘመን ጥበብ። ንዑስ ርዕስ ዘመናዊ ጸሐፍትን መቀበል። እዚህ ጋር የቴክኖሎጂ ባለሙያው ሳሙኤል ከፈለኝ ያስቀመጠው በጣም ወሳኝ ነጥብ አለ። በአሁን ሰዓት ወጣቶች አርቲፊሻል ኢንቴሊጀንስን በመጠቀም በኦንላይን ሰርቶ ገንዘብ ሊያገኙ የሚችሉበት እጅግ ሰፊ የሆነ ዕድል ተፈጥሯል ነው የሚለን። ግልጽ ነው አይደል? ይህ ማለት ቴክኖሎጂ ለጥቂት የኮምፒውተር ባለሙያዎች ብቻ የተተወ ሳይሆን ለማንኛውም ታማኝ የገቢ ምንጭ የሚፈልግ ሰው ሙሉ በሙሉ ክፍት ሆኗል ማለት ነው። እውነትም ዘመኑን የዋጀ ትልቅ ዕድል ነው። ለምሳሌ ጄሚናይ የተባለውን አርቲፊሻል ኢንቴሊጀንስ ብንወስድ ይህን ማሽን ዝም ብሎ እንደ አንድ ስሜት አልባ ሮቦት ማሰብ የለብንም። ልክ እንደኛው ቋንቋ አቀላጥፎ እንደሚናገር የራሳችንን የግል መምህር አድርገን ልንወስደው እንችላለን። በአማርኛ፣ በኦሮምኛ፣ በትግርኛ እና በሌሎችም ቋንቋዎች በሞባይላችን ላይ ሆኖ ሊያስተምረን እና ጥያቄዎቻችንን ሊመልስልን ዘወትር ዝግጁ ነው። በራስ ቋንቋ የሚያስተምር ኤአይ ማግኘት ምን ያህል ትልቅ የመማሪያ እና የገቢ ማስገኛ መሳሪያ እንደሆነ መገመት አያዳግትም። ክፍል 2 እምነትን በቪዲዮዎች ማካፈል። ንዑስ ርዕስ በዩቲዩብ ብርሃንን መሰራጨት። እንግዲህ ኤአይን በመጠቀም ጠቃሚ እና አስተማሪ የሆኑ ቪዲዮዎችን በፍጥነት መስራት መቻላችን አንዱ ትልቁ የዘመኑ በረከት ነው። የሕፃናት ተረቶችን፣ የመጽሐፍ ቅዱስ ታሪኮችን እና የተለያዩ መንፈሳዊ ትረካዎችን የራሳችንን ፊት ማሳየት እንኳን ሳያስፈልገን ድምፅ እና ምስልን በኤአይ ብቻ በመዋሃድ በዓለም ዙሪያ ላሉ ሰዎች ማካፈል እንችላለን። ፊትን ሳያሳዩ የሚሰሩት እነዚህ ቪዲዮዎች ታማኝ የሆነ የገቢ ምንጭ ከመሆናቸውም በላይ ለትውልድ መልካም ተጽዕኖ የምናሳርፍባቸው ግሩም መንገዶች ናቸው። በእውነትም ቀላልና ፈጣን አሰራር ነው። ክፍል 3 እውቀትን ለሁሉም መተርጎም። ንዑስ ርዕስ ጥበብን ወደ ቋንቋዎቻችን ማምጣት። ታዲያ እውቀትን ወደ ሀገር ውስጥ ቋንቋዎች ማምጣትስ ቢባል ይህ ሂደት የውጭ ቋንቋ መጻሕፍትን ወደ ማኅበረሰባችን ቋንቋዎች በቀላሉ ለማድረስ ያስችላል። ክላውድ ኤአይ የተባለው መሳሪያ ትልልቅ መጻሕፍትን በአንድ ጊዜ የመረዳትና የመተርጎም ልዩ አቅም ስላለው ለዚህ ሥራ እጅግ ተመራጭ ነው። እርግጥ ነው ማሽኗ የተረጎመውን ትክክለኛ የቋንቋ ጣዕም እንዲኖረው እኛ ራሳችን ትንሽ ማስተካከል ይኖርብናል። ከዚያ በኋላ ግን እንደ አማዞን ባሉ ትላልቅ የኦንላይን ገበያዎች ላይ በማሳተም እና በመሸጥ የድካማችንን ፍሬ በቀላሉ ማግኘት እንችላለን። በጣም አሪፍ አሰራር ነው። እስቲ ይህንን ቁጥር ልብ ብለን እንመልከተው። ከ100 ሚሊዮን በላይ። ይህ ግዙፍ ቁጥር የሚያሳየው የኢትዮጵያን አጠቃላይ የሕዝብ ብዛት ነው። አስቡት እንግዲህ ይህ ማለት ወደ ሀገር ውስጥ ቋንቋዎች ለሚተረጉሙት ጠቃሚ መጻሕፍትና እውቀቶች እጅግ በጣም ሰፊ የሆነ አንባቢና ፈላጊ ማህበረሰብ አለ ማለት ነው። ይህን ሁሉ ፍላጎት ማሟላት ደግሞ ምን ያህል ትልቅ የሥራና የገቢ ዕድል እንደሆነ በግልጽ ያሳየናል። ዕድሉ በራፋችን ላይ ነው ያለው። ክፍል 4 ዲጂታል መሰብሰቢያ ስፍራዎችን መገንባት። ንዑስ ርዕስ ዌብሳይት እና አፕሊኬሽን መስራት። ድሮ ድረገጾችንና አፕሊኬሽኖችን ለመስራት የግድ የኮምፒውተር ሳይንስ ዲግሪ ወይም የረጅም ጊዜ ልምድ ያስፈለገ እንደነበር እናስታውሳለን አይደል? አሁን ግን የኤአይ መሳሪያዎች ይህንን ሁሉ ጣጣ ሙሉ በሙሉ አስቀረተውታል። ይህ በእውነትም ትልቅ የጨዋታ ሕግ ለውጥ ነው። ማንኛውም ፍላጎት ያለው ሰው እነዚህን ዘመናዊ መሳሪያዎች በመጠቀም ለተለያዩ ተቋማት የሚጠቅሙ ዲጂታል መሰብሰቢያዎችን በቀላሉ መገንባት እና የኦንላይን ገቢ ማግኘት ይችላል። ዲግሪ ሳይኖረን ትልልቅ ቴክኖሎጂዎችን መፍጠር መቻላችን እጅግ አስደናቂ ነው። 15 ቀናት ብቻ። አዎ ትክክለኛ ቁጥር ነው። 15 ቀናት። የቴክኖሎጂ ባለሙያው ሳሙኤል ከፈለኝ እንዳብራራው አንድ ሰው በቤቱ ሆኖ ሙሉ ትኩረቱን ሰጥቶ ቢያጠና በ15 ቀናት ውስጥ ብቻ እነዚህን ዌብሳይቶችና አፕሊኬሽኖች ለመስራት የሚያስችል መሰረታዊ ዕውቀት መጨበጥ ይችላል። ይሄ እኮ ማመን የሚከብድ ግን ደግሞ እጅግ ተስፋ ሰጪ እውነት ነው።
ክፍል 5 ትክክለኛውን ምርት መሰብሰብ። ንዑስ ርዕስ ማጭበርበርንና መሰናክልን ማለፍ። እርግጥ ነው ወደ ኦንላይኑ ዓለም ስንገባ ማጭበርበሮችና አሳሳች መንገዶች በብዛት ሊያጋጥሙ ይችላሉ። ከእነዚህ አጭበርባሪዎች ራሳችንን ለመጠበቅ ዋነኛውና ብቸኛው መከላከያ ደግሞ ቀድሞ ይህንን የዲጂታል ሥራ መስመር ከጀመሩ እና ስኬታማ ከሆኑ ሰዎች በቀጥታ መማር እና ምክር መጠየቅ ነው። ልምድ ካላቸው ሰዎች ጋር መጠጋት አላስፈላጊ ኪሳራን ያስቀራን፣ ትክክለኛውንም የገቢ አቅጣጫ ያሳያል። ታዲያ እንዴት ነው የሰራንበትን ክፍያውን የምንቀበለው የሚለው ትልቅ ጥያቄ መነሳቱ አይቀር። ለዚህ የተለያዩ ሕጋዊና አስተማማኝ መንገዶች አሉ። በሀገር ውስጥ ለምሳሌ የአቢሲኒያ ባንክ የዶላር አካውንት ሲያቀርብ፣ ዳሽን እና አዋሽ ባንኮች ደግሞ የክፍያ ካርዶችን ይሰጣሉ። ወደ ዓለም አቀፍ ደረጃ ስንመጣ ደግሞ የኦንላይን ክፍያዎችን በቀላሉ ለመቀበል እንደ ዋይዝ እና ባይቢት ያሉ ምርጥ አማራጮች አሉ። ይህ የሚያሳየው ሥራውን በታማኝነት ከሠራን የድካማችንን ፍሬ የምንቀበልበት መንገድ ሙሉ በሙሉ ክፍት እና የተመቻቸ መሆኑን ነው። የዛሬውን የመረጃ እና የሐሳብ ትንታኔያችንን ስናጠናቀቅ ሁላችንም ቆም ብለን አንድ ጥልቅ ጥያቄ እንድናነሳ እፈልጋለሁ። ዛሬ በዲጂታሉ ዓለም ውስጥ ምን አይነት የጥበብ ዘር ነው የምንዘራው? እነዚህን አስደናቂ ዘመናዊ መሳሪያዎች በመጠቀም ታማኝ፣ ፍሬያማ እና የተረጋጋ የገቢ ምንጭ መገንባት እንደምንችል አይተናል። ምርጫው በእጃችን ነው ያለው። አዲስ ዕውቀቶችን መፈለጋችንን አናቆምም። ለዛሬው አብረን ስለቆየን እጅግ በጣም ደስ ብሎኛል። ይህ መረጃ ለብዙዎች አዲስ በር እንደሚከፍት ሙሉ ተስፋ አለኝ።